ምን ነው አያችሁ? ብሌላ ምንድን ነው የሚባለው? አይደለም አሳታጋ ጥንጡሌ ነው በፊት ምትለው ባባ ናልሽልም ሆና ምንድነው ሽልማት እዚህ ጋር ይኸውልሽ የሆነ ነገር ነው ያስ ረጋሳ ይመጣው ምንድነው ካካ እንጀራው ይሄው ቁርስ ይሄን ይመስላል። እንግዲህ እንብላ ቤት የተባረከ ይሁን። አንቺን አይደለም እኮ አንቺማ እየበላሽ ነው። ያልደረሳቸው ነው እንጂ ይሄኛው ደም ነው። እሺ ደም ተሰርቶ ደም ታውቃላችሁ? ኧረ እባክሽ ደም ይሄ ደም ተሰርቶ አሁን ደግሞ ምን ነው አያችሁ? ይጠበሳል ነው የምላችሁ። ይጠበሳል። የሆኑ ሰዎች እስከዛሬ ባለመቅመሳቸው እየተቆጩ ማለት ሴቶች ማለት ነው። እኛ ደግሞ ቀምሰነዋል። ባንበላውም ራሱ ጠብሰን እናስቀናለን ማለት ነው። ልጠብሰው ነው። እሺ አሳያችኋለሁ። እንዴ ቀምሰዋለሁ እናንተን ለማስቀናት እኔና ቤቢ ሾው እንበላለን። እናንተን ለማስቀናት ይሄን ከስራ ያለው ነው በለው። የቱን? እሺ እሺ ያው ቤተሰብ ለአንተ ስራ እኔ ከሰል ላይ ያይዝም ብለውኝ ከሰል እያያዝን ነው። ከሰል እያያዝን ነው። ከሰል እያይዘን እንጠብሳለን። መብላት በጣም ነው የቸኮልኩት። ምን እንደሚል እኮ አዳሚ አታውቂው። ቀምሰሽው ለሙ ቀምሰሽ ታውቂያለሽ? ሰኑ ቀምሰሽ ታውቂያለሽ? አንቺ እኮ ወንድ ነሽ ስትጀምር። የኔ ታናሽ ሴት ናት። ቀሚስ ለብሳለች እኮ ቀሚስ የለበሰ ሁሉ ሴት ነው። እኔም ለብሼ አሳያለሁ ከፈለኩ። ናስቲ ልባስ ቀሚስ እኔም ለብሳለሁ። የማን ልበሰው? የማን ይሆነኛል? የማንም አይሆነኝ እኮ ባባ። እኔ ደግሞ የብሬና ይሻላል። ይሄው እዚህ ጋር እና ምን ይግባልሽ እንዴ? ወንድ ልጅ ግን በዚህ መጨከን የለበትም። ወንድ ልጅ በዚህ መጨከን አንተ እሱን ተነሳ። አንተ ምራግበኝ ምን ሆነ? እኔ ፈነዳል። ቦምብ ነው እንዴ? ሲምሲም ስናይፐር ተባልክ አይደል እንዴ? ስናይፐር አንዱ ይበቃል። ግን አንዱ ይበቃል። አንዱ ነገር ተጥቷል። ለቡቼም ቢሆን አቀቅዬ እሰጠዋለሁ። ለሱም ክብር ነው። ማን ነው ወንድማችን? ቡቼ ወንድማችን ነው እንዴ? እንግዲህ ቤተሰብ ጥደነዋል። ስሙን እስቲ የተለያየ ስም አለው። በየተለያየ ቦታ ስሙን ትነግሩናላችሁ። ስናይፐር ዱዋ ሲል እነግራችኋለሁ። ቤቢ ሾው ምንድን ነው የሚባለው? ይሄኛው ጥንጡሌ የራሱን ጥንጡሌ ምንድን ነው የሚባለው? ጥንጡሌ ብሌላ ምንድን ነው የሚባለው? ሰኑ ምንድን ነው የሚባለው? ቀና በይ ወደዚህ። ስናይፐር ለው ምንድን ነው የሚባለው? ቲጂ ምንድን ነው የሚባለው?
ፈነዳ ነዋይ ምንድን ነው የሚባለው? ምንድን ነው የሚባለው? ስናይፐር ገግዬስ ምንድን ነው የሚባለው? ይሄ እንትን እላለሁ የሚያስቅ ነገር የዘር ፍሬ ማለት ይቻላል። እኔ የዘር ፍሬ ልበላ የዘር ፍሬ የምን የዘር ፍሬ ገግዬም ፈንድቷል። ጎበዝ ቆይ በምን ልገልብጠው? በዚህ በወይራው ላገላብጠው። በቢላ ነው እኮ የሚገለብጠው። ኦሮ በስመ አብ ትርትር ነው ያለው። ካልበሰለማ አይሆን። ይኸው ከሰሉን ይዞት ብድግ አለ ማርያም። ምንድን ነው የሚለው? ሊጥ ይመስለኛል። አላውቀውም ግን ይመስለኛል። እንበለዋለን ነው አንድ ሰው እኮ ነው ጨጓራው ለቀ ለምን ይሄን ከበላው አይደለም ገብርኤል ቆይ ምን ይፈጠራል? በሩ ክፍቱም ባይሆን ምን ይፈጠራል? ቀጣንጣን ገብርኤል ተመልከቱት። እግዚአብሔር በስመ አብ በደንብ አሳርረዋለሁ። ይሄንንማ ምንድን ነው? አረ ማርያም እየወጣ እየተመዘዘ ነው። ይኸው ተመዘዘ። ገብርኤል ቆይ ልገልብጠው። አረ እኮ የቆ ከላይ ያለው ቆዳው ወዲያቂ ነው የሚበላው። ውስጡ እኮ ይሄ ውስጡ የተጎለጎለው አውቀዋለሁ። አንቺ ልጅ ግን አጠራጥረሽኛል። ሸተታ ታዲያ ስጋ አንቺ ሸተታ ያለ ይሄ እኮ ነው ዘር የሚያስቀጥለው። በጣም ደስ ይለኛል። ሽቶራው በጣም ደስ ይለኛል። ሽታው ደስ ይላል። አልተበለው ደስ ይላል እና ታዲያ በቃ ዋ ደግሞ ምን ሽታለሁ? አረ ይብሰል፣ ቆይ ይብሰል፣ በሰል ይበል። ምን አገባችሁ እናንተ? አበሉ ትበያለሽ አንቺ ትበያለሽ። ገግዬ ቆይ እዚህ ጋር አንዴ ገግዬ ይሄን ሴት ብትበላው ምን ችግር አለው? ዝም በሉ ይሄ ሴት ብትበላው ምን ችግር አለው? ምንም ችግር የለውም። ሴት አትበላም ይባላል። በፍርት ነው እፍርት ማለት ኧረ አይደለም እፍርት ነው። ችግር የለው ስጋ ነው። ሌላ ልጅ እንትን ላይ ማለት ነው ቅድም ቲክቶክ ላይ ልክ እንደሆነ ኮሜንት ስር ገብተው ወዲያውኑ ፖስት ፊሉሰጂ ፖስቲቭል ማለት የእርግዝና መከላከያ ነው። እንደተረግዝ ነው። አይ ግን አሁን አንተ ነው በአንተ እይታ ማለት ነው ይሄ ሴት ልጅ ብትበላው ምን ችግር አለ? ኖርማሊ ነው የስጋ እኮ ነው። የተለየ ነገር ምን አለ? ይደፍናል የሚባለው ነገር ምንድነው? እውነት ይደፍናል። ሴት ልጅ አትበላም ይባላል ብዙ ጊዜ። እውቅና የለኝም። የሆነ ነገር አልፎኛል ማለት ነው። እውቅና የለኝም አይደለ? የምር በፊት ስታስፈራሩ ነው እንደዛ የምትሉት እኮ። እያስፈራሩ ሴት ልጅ አትበላም እኛ እንዳንበላና ግፍ እንዳይቆጥር ነው። ግፍን ከበል በጣም ይሄ አንቺ ፍርምባ አይደል እንዴ? በርሲ ማን ከለከለሽ? ይኸው ፈቅደናል።
አንዱ ለእናንተ እንሰጣለን እኛ ብለና ትቀምሻለሽ። ለምን ግፍ ትፈሪያለሽ ማለት ነው? ለማንኛውም አንደኛው ሰዓት አላገኘትም። ትተናታል። ቤተሰብ አሁን በስሏል መሰለኝ። ይቆያል ገልበጥ አደረገው በዚህ ጋር በስሏ እየበሰለ ነው ግግያ። ኧረ በስሏል። እንዲህ ትርትር ነው ያለው። በቃ የማይችለው ለካ ለዚህ ነው ትንሽ ነገር ስንነካ የሚያመን ስለሆነ ነው። ጭካኔ ግፍ ነው። ከኛ ይበልጥ ጉዳቱን የምታውቁት እናንተ ናችሁ ሴቶቹ እንጂ እንዲህ ትበሉ ነበር። ምንም ግፍ ከሌለው እንትን ምንም ጉዳት ከሌለው በቃ ባባ አታራግብ። ከላይ ነው የምታራግበው ደግሞ እና ከስር አራግብልህ እማ ይበቃ አላረግፍ ያበደ ነው። እግዚአብሔር ቢላ ይዘሽ ነው ይቀረዋል። እንዴ አንቺ ነሽ እንዲም ደም አለው ውስጡ እናንተ አረታው እንዴ የለውም። ይሄው ደም ቀይ ደም አይደል? በልታ እስኪ ወደኔ አድርገው ካሜራውን ወደኔ ወዳል ይታያል። እስኪ ራቅ ቤተሰብ ሊበላ ነው። ቤና ጓጉ ባባ ላጉርሳ በጥኒጣ ወሬ እንደሰለልጅም ይቻት ምነው ባባ ምነው እራትም አልበላ ቁርስም አልበላ ስትል ነበር? ባባዬ ምነው ሸበላው ገልብጦ ሄደ ገብርኤል ምነው ባባ ምነው ባባ አይጣፍጥም? ምነው አይጣፍጥም? ኧረ እና ድጋሚ ላጉርስህ እና በትልቁ አድርጌ ላጉርስህ ባባ እኔ ልድገመው እናቴ እኔማ ደግመዋል። ና ያዝልኝ ካሜራውን ያዝልኝ ና እሱ ጋር ነው ያዝልኝ እንጂ ናት ቀላ ይሄንን ነው የምበላው። ይሄን አየህ ውዴ እናቴ ተመልከቱ። ዓለም ይስማ ጉዲ ልብላው ጎበዝ ልብላው። አይኔ ላይ አድርግና ብላ ዘጋዎች ናጉርስ ለምን አጉርሻት? ትግስት መጣ ተወደል ስጋ እየልሽ እንደው እኮ ሴቶች አይበሉም ስለተባለ ነው እንጂ ምን በለው አይጣፍጥም። በዚህ አጋጣሚ ማለት ነው የተከለከላችሁ ሴቶች እንዳይቆጫችሁ፣ ስጋ አይደለም አይጣፍጥም። ማርያም ምንም አይጣፍጥም። አጉርሳት ባባ ጎርሷል እኮ። እሺ አንተ ቅመስ መጀመሪያ አንተ ቅመስና አሳያት።
እሷ እንድበላልህ ነው የምፈልገው። አንተ እሷ አንዴ ዋጥ አድርጋትና አሳያት። አንተ አሳያታ። አንተ በመጀመሪያ ብላላት። ቅድም እራትም ቁርስም አልበላም ብለህ የለ ይሄንንም ስጠው። ኧረ በስመ አብ በላሁ እኮ ውሻው ቡቼ ና ቡቼ ና ስጠው ተበጠበጥን ነው የምላችሁ። ነዋይ ሳታይ ተበላኩ። ሴቶችስ እንኳን ጣሉት።